የጨለማ ስራ ሁሉ በኢየሱስ ስም ይፍረስ። እንጃለው ሰው ከኔ ጋር ከፍ ያደርጋል ለጌታ ክብር። ዊላቲ ካፕራጋ ጃራሞሺ በጌታ በኢየሱስ ስም አዛለው። ማንኛውም የጨለማ ጉልበት በኢየሱስ ስም ይፍረስ፣ በኢየሱስ ስም ይፍረስ። ዊካትራናባስ በጌታ በኢየሱስ ስምና ስልጣን ማንኛውም የጨለማ አሰራር ሁሉ በኢየሱስ ስም ከንቱ ይሁን። አንድ ሰው በኃይል ድገምና አሜን በርስ። ከኔ ጋር ያለው ሰው ሲጮህና አሜን በርስ። በኢየሱስ ስም የጨለማ ስራው ፈረሰ። በኢየሱስ ስም ፈረሰ። በኢየሱስ ስም ፈረሰ። በኢየሱስ ስም ፈረሰ። በኢየሱስ ስም ፈረሰ። በመካከላችን ተገለጥ። አሜን። ማንኛውም የጠላት ኃይል ሁሉ በኢየሱስ ስም ሽባ የሆነ የጨለማ ጉልበት በኢየሱስ ስም ይመታ። አሜን። የኔ ጌታ እግዚአብሔር ሆይ ከዳንኤል ጋር 21 ቀናቶችን በሙሉ በአየር ላይ በንፋስ ላይ እየተዋጋ ነበረ። በጌታ በኢየሱስ ስም ዛሬ እንዲህ ብዬ ልንገርሽ፣ እንደ ብዬ ላወራ በጌታ በኢየሱስ ስም ጸሎቱ ዛሬ ይሰማል። አንድ ላመነ ሰው ጩሁና አሜን ይበልስ። አሁን ይሄ መልእክት ይመለከተኛል የሚል ሰው ካለ ጩሁና አሜን ይበልስ። በኢየሱስ ስም ጸሎታችሁ ዛሬ ይሰማል። ይሰማል በኢየሱስ ስም፣ ይሰማል በኢየሱስ ስም። አንድ ቀን ሙሉ በንፋስና በዊላት ያካበራ ደዶሽኬ በኢየሱስ ስም ጸሎቴ ዛሬ ይሰማል። ፍላጎትን ይዘህ ትሄዳለህ። ፍላጎትን ይዘህ ትሄዳለህ። አንድ ላመነ ሰው አንድ ክብር ወደ ቤት ይስበቃል። ጩና በርስ ማንቲያ በራጌጄ የነገታ አብራሪ ክንፎቹ በኢየሱስ ስም ይሰማል። ማንኛውም የጨለማ ጉልበት በኢየሱስ ስም ፕራዲያላ ቀኝቶች ለጌታ ከፍ አድርጉ። አንድ ሰው ከኔ ጋር ካለ ጸሎት ልጸልይና ወደ እግዚአብሔር ቃል ገባለሁ። ሰዓታችን እንጠቀም። አዛለሁ በጌታ በኢየሱስ ስም ማንኛውም ጠላት የክፎች ስፒሪት በጌታ በኢየሱስ ስም አብራሪዎች ሁሉ ክንፎቹ ይሰበሩ። አንድ ላመነ ሰው በኢየሱስ ስም አሜን ይበርስ። በኢየሱስ ስም ማንኛውም የክፉ አውሬ ይዋረድ። በጌታ በኢየሱስ ስም ማንኛውም ዊልታኮ ፕራጌጃ ራሞሼ በአየርና በንፍ ዊላሽኬ በጌታ በኢየሱስ ስም ሙሉ ስልጣን ጌታ ስለሰጠኝ አዛለሁ። ማንኛውም የጠላት ስፒሪት ሁሉ እየታሰረው ይሁን በኢየሱስ ስምና ስልጣን። ከሲዝንስ ጋር ከበረከትስ ጋር የሚዋጋ ማንኛውም የክፋት ኃይል ሁሉ በኢየሱስ ስም ሽባ ሆኗል። በኢየሱስ ስም ሽባ ሆኗል። እነግርሻለሁ ዛሬ የምትፈልጉ ነገር ታገኛለሽ። ዛሬ ጸሎትሽ ይሰማል። አሜን በርስ። ክብር ከፍ ያለ ክብር ምስጋና እንደቆመን አንድ ስፍራ ነባለሁ። የእግዚአብሔር ቃል ወደ እኔ እንዲህ ስል መጣ። በሆዴ ሳልሰራው አውቃለሁ፣ ከማኅፀኔ ሳትወጣ ቀድሼዋለሁ፣ ለአሕዛብ ነቢይ አድርጌዋለሁ። አንድ ሰው አሜን በርስ። አንድ ሰው አሜን በርስ። ሃሌሉያ። የኔ ጌታ አስተምረን። ማንኛውም የጨለማ ጉልበት በኢየሱስ ስም ሽባ ይሁን። በኢየሱስ ስም ሽባ ይሁን። በመካከላችን ድንቅና ታምራት ስለምታደርግ አመሰግናለሁ። አስተማሪያችን አንተ ነህ። በኢየሱስ ስም አስተምረን። ሌላው ቀስት በኢየሱስ ስም የተሰበረ ይሁን። አንተ ብቻውን በኢየሱስ ስም በዚህ ጉባኤ ላይ ተመላለስ። ስለ ሁሉ አመሰግናለሁ። አሜን። በኢየሱስ ስም እጭምጭሙ ለጌታ ሃሌሉያ። ክብር ለማን ይሁን? የእግዚአብሔር ቃል ስናገር እንደዚህ ይላልና ሰዓታችን ለመጠቀም ነው። ቶሎ ቶሎ ብዬ እግዚአብሔር ይረዳኛል ለመናገር እሞክራለሁ። ኢየሱስ ጌታ ነው። አሜን ይባላል። ሃሌሉያ። አጠገብ ያለው ሰው አንተ የተመረጥክ ሰው ነህ አትፍራ በለው። አንተ የተመረጥክ ሰው ነህ ለወጀብ አትፍራ በለው። የትምህርት ርዕስ ይሄ ነው።
አንድ ሰው አሜን ይበል። የተመረጠ ሰው አምኖ ይቀመጣል። አሜን ነው ወይ? የዋል ቤታሲ ካቦሪያ አንድ ሰው አሜን ይበል። የተመረጠ ሰው በሰሜን ያለው ደቡብ ያለው ምንም አይፈራም። ሁሌ እሱ መተማመኛ እግዚአብሔር ድምፅ ነው። እስቲ አሜን ይበል። ሃሌሉያ ኢየሱስ ጌታ ነው። ክብር ለማን ይሁን? አሜን ነው ወይ? በዚህ ቦታ የእግዚአብሔር ቃል ሲናገር እንደዚህ ይላል። ኤርምያስን ስንመለከተው ቅርታን ያነበብኩት ትንቢተ ኤርምያስ ምዕራፍ 1 ከቁጥር 4 ያለው ነው። ትንቢተ ኤርምያስ ምዕራፍ 4 ማለት ምዕራፍ 1 ከቁጥር 4 ያለው ነው። ኢየሱስ ጌታ ነው። ከኔ ጋር ናችሁ? ደስ ብሏችኋል? አጨብጭቡ ለጌታ። አሜን ነው ወይ? ምክንያቱም የተመረጠ ሰው ውጊያ ብዙ ነው፣ ግን አሜን ነው ወይ? የሚያስተማመኝ አምላክ አጠገባችሁ ነው። አሜን። ኢየሱስ ከኔ ጋር ነው በሉሲ። ኢየሱስ ከኔ ጋር ነው። አሁን ሁሉ ጊዜ ኢየሱስ ከኔ ጋር ነው ብለሽ በየትኛውም ስፍራ ላይ አውጀሻል፣ ግን አንተ እርግጠኛ ሁን፣ ማንኛውም የሚዋጋ ይወድቃል። አሜን። ሃሌሉያ። አንድ ሰው አሜን ይበልስቴ። አንተ ብቻ ኢየሱስ ካንተ ጋር እንደሆነ እርግጠኛ ሁን። በኢየሱስ ስም የማይንበረከክ አጋንንት ሁሉ ይንበረከካል። አንድ ሰው አሜን ይበልስቴ። የተመረጠ ሰው የተቀባ ሰው ከመሄድ ውጭ ሌላ አማራጭ የለም። እባቡና ጊንጡን እየረገጠ ይሄዳል። አንድ ሰው አሜን ይበልባችሁ። ኢየሱስ ጌታ ነው። ኤርምያስ ስንመለከተው ትንሽ አወራለሁ፣ ከዛ በኋላ ወደ ጸሎት ገባለሁ። ፕሮግራማችን ይታይረዳኛል። አሜን ነው ወይ? ኤርምያስ የተመረጠ ሰው ነው። ኤርምያስ እግዚአብሔር አምላክ ትልቅ ሕዝብ ትሆናለህ ብሎ ብዙ ነገር የሰማ ሰው ነው። እግዚአብሔር በሆዴ ሳለሁ መርጫለሁ ቀባሁት እያለ ብዙ ድምፅ የሰማ ሰው ነውና አንተ ተመረጠ ለወጀብ አትፍራ። አሜን በርሴ። አጠገብ ያለው ሰው እኔ አንተ ራስህ ተናገር። አንተ ራስህ አሁን በዚህ ሰዓት ነብይ ነህ። አሜን አትልም ወይ? ወይኔ አታምኑም እንዴ? ኢየሱስ ጌታ ነው። እኔ አምኜ እኮ ኃይል ስላለው አይደለም፣ እግዚአብሔር ስለረዳኝ ነው እዚህ ቆምኩት። ኢየሱስ ጌታ ነው። አንድ ሰው አሜን በርሴ። እኔ አልፈራም በርሴ። ምክንያቱም በርሴ እግዚአብሔር ከኔ ጋር አለ። አልሰጋም በርሴ። አሜን ነው ወይ? ኢየሱስ ጌታ ነው። በእግዚአብሔር ዘንድ የተመረጠ ሰው ቀጥ ብሎ ወደ ክብር ይሄዳል። በእግዚአብሔር ዘንድ የተመረጠ ሰው ይኸውላችሁ ሁሉ ጊዜ የእግዚአብሔር ኃይል ከሱ ጋር ስላለ ሁሉ ነገር አሳልፎ እግዚአብሔር ይሰጣል። አሜን ሃሌሉያ። እኔ የተመረጥኩ ሰው ነኝ በሉስ። እኔ የተቀባ ሰው ነኝ በሉስ። እኔ የእግዚአብሔር ልጅ ነኝ በሉስ። የእግዚአብሔር ቃል ስናገር ያውላችሁ እንደዚህ ይላል። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። በሆዴ ሳልሰራ አውቃለሁ፣ ከማኅፀን ሳትወጣ ቀድሼዋለሁ፣ ለአሕዛብ ነቢይ አድርጌዋለሁ። እኔም ወዮ ጌታ እግዚአብሔር ሆይ ብላቴና ነኝና እናገር ዘንድ አላውቅም አለው። አንድ ሰው አሜን ይበል። እግዚአብሔር ግን እንዲህ አለኝ፣ ወደሚሰደዱ ሁሉ ዘንድ ትሄዳለና የማዝም ሁሉ ትናገራለና ብላቴና ነኝ አትበል። እኔ አድን ዘንድ ከአንተ ጋር ነኝና ከፊታቸው አትፈራ ይላል እግዚአብሔር። አንድ ሰው አሜን በል። እግዚአብሔር ሞገስ ይሆንላችኋል። እግዚአብሔር ብርታት ይሆንልሻል። እግዚአብሔር ኃይል ይሆንልሻል። አንድ ሰው ያውላችሁ አሜን በል። አሜን። ከዚህ ቃል በኋላ እግዚአብሔር አምላክ ለብዙዎቻችሁ ያውላችሁ ለብዙዎቻችሁ የሆነ ነገር የተዘጋውን እግዚአብሔር ከፍታለሁ አለ። አሜን። ለብዙዎቻችሁ እንዲህ ያለው ነገር ዛሬ የሆነ ያውላችሁ ሕፃን ልጅ በወዶ ላይ እንደሚዘል እንደዚህ የሆነ አንድ ምልክት አይተህ ከዚህ ቤት ትወጣለህ። አሜን። ላመነ ሰው ብቻ አሜን ይበል። አሜን አሜን። ኢየሱስ ጌታ ነው። አሜን። እንግዲህ በእግዚአብሔር